ስቶፕ ስቶፕ ዩ ሃቭ ቱ ስቶፕ ሪሊ። እንዲህ አይነቱ ማር ለጤና እጅግ አደገኛ ነው። አብዛኛው ያደጉ ሀገራት ላይ ንጹህ የሆነ የማር ኮንቴይነር ሲጠቀሙ፣ ያላደጉት ሀገራት ላይ ግን ለማዳበሪያ የሚጠቀሙትን ማለትም ለፈርትላይዘር የሚጠቀሙትን ማዳበሪያ ለማር ማጓጓዣነት ይጠቀማሉ። ስለዚህ ይህ በጣም ከፍተኛ የሆነ የጤና እክል ሊያመጣ ስለሚችል እንደዚህ አይነቱን ማር በፍጹም ልትጠቀሙ አይገባም። These sacks were used for chemicals like urea. They are not food grade chemicals can contaminate the honey በቀላሉ ኮንታሚኔት ሊያደርግ ይችላል። ስለዚህ እንደ ባለሙያ ይሄንን አታድርጉ ነው የምለው። This affects quality, safety and your health። ሁል ጊዜ ሻጩም ይሁን ገዢው ፉድ ግሬድድ ኮንቴይነርስ መጠቀም መቻል አለበት። ኦልዌይስ ቹዝ ፕሮፐር ሃንድልድ ሃኒ። ፎሎ ዘ ሃኒ ሳይንቲስት ቻናል ለእውነተኛ የማር መረጃ። ቻናሉን ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ሀሳብ ካላችሁ በኮሜንት ያጋሩን። እናመሰግናለን።